ስፔሻሊ እነዚህ ማምሉክ የሚባሉ ግሩፖች በተለይም በ12ኛው ክፍለ ዘመን መጨረሻ አካባቢ ላይ ከቱርክ ወደ ግብፅ እንደመጡ ለባሪያ ስራ ታስበው ወደ ግብፅ እንደመጡ ትመለከታላችሁ። ከጊዜ በኋላ በተለይም ስድስተኛው የክሩሴድ ጦርነት አለም የመስቀል ጦርነት እንደተነሳ ትመለከታላችሁ። ከተወሰነ ጊዜ በኋላ ስፔሻሊ ኦቶማን ኢምፓየር ግብፅ ሙሉ ለሙሉ ኮንትሮል እንዳደረገች የማምሉክም አገዛዝ ከግብፅ ውስጥ ሙሉ ለሙሉ ለአንድና ለመጨረሻ ጊዜ ኮላፕስ እንዳደረገ አለም እንዳደረገ ትመለከታላችሁ ማለት ነው። ሰላም ሰዎች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ፈተና አሪፍ ነበር። በጣም አሪፍ። በዛሬ ቶፒክ እንድንመለከተው አለም በዛሬ ቪዲዮ እንድናየው የፈለኩት ከተረዳሁት በሚነው ቻሌንጃችን ውስጥ ስፔሻሊ ኖርዘርን አፍሪካ ውስጥ ከታዩ የተለያዩ ዳይናስቲዎች ይባላቸው አሊያም ኢምፓየሮች መካከል ማምሉክ ኢጅፕት የሚለውን ኢምፓየር አሊያም ግሩፕ በአጭሩ ከተረዳሁት በጣም በአጭሩ ለማስረዳት አሊያም ለመናገር ልሞክር። በተለይም ስለ ማምሉክ ስናስብ እጅግ በጣም ሰፊ ኮንተንት አሊያም ሰፊ ቶፒክ ነው። ስለ ማምሉክ በጣም ብዙ ነገሮች ነው የተጻፈው፣ ግን እኔ ከተረዳሁት ስፔሻሊ ከግሬድ 11 ላይ ካነበብኩት የተወሰነ ነገር ሼር ላድርጋችሁ በዛሬ ቪዲዮ ማለት ነው። በተለይ ማምሉክ ምንድናቸው፣ እንዴት ወደ ስልጣን መጡ የሚሉትን ነገር በአጭሩ ለመመልከት እንሞክር። ማምሉክ ማለት በአረብኛው ሲተረጎም ኦውኒንግ አሊያም ስሌቪንግ የሚል ቃል አለ። ይህ ማለት ማምሉክ ማለት ባሪያ እንደማለት ነው። ስማቸው የወጣላቸው ስፔሻሊ እነዚህ ማምሉክ የሚባሉ ግሩፖች በተለይም በ12ኛው ክፍለ ዘመን መጨረሻ አካባቢ ላይ ከቱርክ ወደ ግብፅ እንደመጡ ለባሪያ ስራ ታስበው ወደ ግብፅ እንደመጡ ትመለከታላችሁ። ነገር ግን ማንም ሳይጠብቃቸው ማንም ሳይገምታቸው ስፔሻሊ በ1250 አካባቢ ሙሉ ለሙሉ ግብፅን ኮንትሮል አድርገው ግብፅን በወታደራዊ ስርዓት ኦልሞስት እስከ 1571 ማለት ከ1250 እስከ 1571 ማለት ኦልሞስት ለ260 ዓመት አካባቢ ግብፅን እንደገዙና እንዳስተዳድሩ የምታዩና የምትመለከቱ ነው። እነዚህ ባሪያዎች ናቸው ከሌላ ሀገር መጥተው ስፔሻሊ ግብፅን በጣም ለረጅም ዓመት ያስተዳደሩ ግሩፖች እንደነበሩ ትመለከታላችሁ ማለት ነው። ግን እንዴት ነው እነዚህ ማምሉኮች ወደ ስልጣን ሊመጡ እንዴት ቻሉ የሚሉትን ነገር በጣም ባጭሩ ለመመልከትና ለማየት እንሞክር። በተለይም ማምሉክ ወደ ግብፅ ከመጡ በኋላ ወደ 12ኛው ክፍለ ዘመን መጨረሻ አካባቢ ወደ ግብፅ ከመጡ በኋላ እንዳልኳችሁ ለስራ ነው የመጡት። ባሪያ ናቸው። ስማቸው ራሱ በአረብኛው ሲተረጎም ወደ እንግሊዝኛው ስሌቭ ነው አሊያም ባሪያ እንደማለት ነውና ለስራ ነበር የመጡት። ነገር ግን ማምሉክ በ1270 ግብፅን ሙሉ ለሙሉ ኮንትሮል አድርጎ ከማስተዳደሩ በፊት ስፔሻሊ ግብፅን ያስተዳድር የነበረው አሊያም ይገዙ የነበረ ኢምፓየርን በለው አሊያም ፋሚሊ ኦር ሱልጣኔት ስፔሻሊ አዩቢድ ፋሚሊ ወይም የአዩቢድ ቤተሰብ ነበር ግብፅን በጣም ለረጅም ጊዜ ሲያስተዳድር የነበረው። ካልተሳሳትኩ አዩቢድ ሱልጣኔት አሊያም ሱልጣኔት አይባልም አዩቢድ ኢምፓየርን በለው ኦር ፋሚሊ የአዩቢድ ቤተሰብ አሊያም የአዩቢድ ፋሚሊ ስፔሻሊ ግብፅን ከ1170 እስከ 1250 አካባቢ እንዳስተዳደር ትመለከታላችሁ። ሶ ማምሉክ ከመምጣቱ በፊት ስፔሻሊ ግብፅ በአዩቢድ ፋሚሊዎች አሊያም ቤተሰቦች ትመራ ነበር። ግን አዩቢድ ፋሚሊ በሚያስተዳድርበት ጊዜ ስፔሻሊ ወደ መጨረሻዎቹ ዓመታት የአዩቢድ ፋሚሊ ስርወ መንግስት ሙሉ ለሙሉ ኮላፕስ ከማድረጉ በፊት በተለይም በተለያዩ ኢንተርናል እና ኤክስተርናል ፕሮብሌሞች ይመታ ነበር። አለም ሁለት እንደዚህ አይነት ችግሮች እንደነበሩበት ትመለከቱ ነበር። ለምሳሌ እንኳን በምንመለከትበት ጊዜ የአዩቢድ ፋሚሊ በጣም በተደጋጋሚ ከሞንጎል ጋር የተለያዩ ጦርነት አድርጎ ነበር። ይሄ ደግሞ የአዩቢድ ስርወ መንግስትን ሊተራሊ ያዳከመ እንደነበር ትመለከታላችሁ። ከምንም በላይ ግን አዩቢድ ፋሚሊ ውስጥ አንድ ችግር ነበር፣ ኢንተርናል ችግር። እሱ ችግር ምንድነው ብለን በምንመለከትበት ጊዜ ስፔሻሊ ዘ ፓወር ስትራግል አሊያም የስልጣን ሽኩቻ የሚባለው ነገር በአዩቢድ ቤተሰብ ውስጥ በጣም ይስተዋል ነበር። ይሄ ማለት ስልጣን ለመያዝ ሱልጣን ለመሆን አሊያም መሪ ለመሆን ስፔሻሊ በጣም ያላቋረጠ የእርስ በርስ ፍጭት፣ እርስ በርስ የመገዳደል በተደጋጋሚ እንደዚህ አይነት ነገር ስፔሻሊ በአዩቢድ ፋሚሊዎች ውስጥ ይታይ ነበር አሊያም ይከሰት ነበር። ሶ በዚህ ጊዜ ነበር በተለይም የመጨረሻው የአዩቢድ ሱልጣን ነው አሊያም መሪ ነው ተብሎ የሚገመተው አልማኪ አልሳሌ የተባለው ሰው ስፔሻሊ ይሄ ነገር ስላስፈራው በተለይም የራሱን የሆነ ታማኝ የሆኑ ወታደሮች ይፈልግ ነበር። ሶ በዚህ ጊዜ ነበር ከቱርክ ወደ ግብፅ የመጡትን ማምሉኮችን በደንብ አድርጎ ትሬን አድርጎ በደንብ አድርጎ አሰልጥነው ስፔሻሊ የራሱ ወታደርና የራሱ ታማኝ የሆነ አገልጋይ የሚባለው ታማኝ የሆነ ጠባቂ እንዳደረጋቸው ትመለከታላችሁ። ለምንድን ነው ይሄ ሰው አለም ይሄ መሪ አለም ይሄ ግለሰብ አልማኪል አልሳሊ እነዚህ ሰዎች ለምንድን ነው ጠባቂ ያደርጋቸው ብለን በምናይበት ጊዜ ፓወር ስትራግሉ ያስፈራው ነበር። ቀደም እንዳልኳችሁ የሆነ ሰው ወደ መሪነት ሲመጣ የሆነ ሰው ያን ሰው እያስወገደ ድጋሚ ወደ መሪነት ይመጣ ነበር። ስፔሻሊ እንደዚህ አይነት የሆነ ችግር ስለነበር ይሄ ሰው ስልጣኑን ለማቆየት አለም
ረጅም ጊዜ ለመግዛት ሲል በተለይም ማምሉኮችን በደንብ አድርጎ ትሬን አስደርጎ በደንብ አድርጎ አሰልጥኖ ወታደርና ስፔሻሊ የሱ ታማኝ የሆኑ ጠባቂዎች እንዳደረጋቸው ትመለከታላችሁ ማለት ነው። እነሱም እስከ መጨረሻ ድረስ እንዳላሰፈሩት ትመለከታላችሁ። በተለይም ይህ ግለሰብ ህይወቱ እስከሚያልፍ ዓለም እስከሚሞት ድረስ ማምሉኮች በደንብ አድርገው ይጠብቁት ነበር። የሱ ታማኝ የሆኑ ወታደሮች ጠባቂዎችና ቀኝ እጅ እንደነበሩ ትመለከታላችሁ ማለት ነው። በዚህ ምክንያት ነበር በተለይም ማምሉኮች ከባሪያ ተነስተው ስፔሻሊ ወደ ላይኛው ፖዚሽን ዓለም ወደ ስልጣን በትንሹም ቢሆን ጠጋ ማለት የጀመሩት ማለት ነው። ከጊዜ በኋላ በተለይም ስድስተኛው የክሩሴድ ጦርነት ዓለም የመስቀል ጦርነት እንደተነሳ ትመለከታላችሁ። ክሩሴድ ዋር ማለት በተለይም በክርስቲያኖችና በሙስሊሞች መካከል የተደረገ ጦርነት ነው። በተለይም ይህ ክሩሴድ የተለያዩ ሆኑ 8 ጦርነቶች አሉት። ማለትም ክሩሴድ 1፣ ክሩሴድ 2፣ ክሩሴድ 3 እያለ የተለያዩ ሆኑ በክሩሴድ ስም 8 ጦርነቶች እንደተካሄዱ ትመለከታላችሁ። በተለይም በሙስሊም ኮሚኒቲውና በክርስቲያን ኮሚኒቲው መካከል ማለት ነው። ከጊዜ በኋላ በተለይም ስድስተኛው የክሩሴድ ጦርነት እንደተነሳ ትመለከታላችሁ። ይህ ጦርነት ለምን ተነሳ፣ እንዴት ተነሳ ብለን በምንመለከትበት ጊዜ በተለይም በዛ ጊዜ የሞንጎሊያን ኢምፔር የሚባል አለ። ይህ የሞንጎሊያን ኢምፔር በዛ ጊዜ ከነበሩ ኢምፔሮች መካከል መልበላችሁ በጣም ጠንካራ የነበረ ኢምፔር፣ በጣም ብዙ ቦታዎችን የሚገዛ ኢምፔር ነበር። ስፔሻሊ ሮማን ኢምፔር ሲባል ሰምታችኋል። ሮማን ኢምፔር እጅግ በጣም ብዙ ግዛቶችን ይገዛ ነበር። ከሱ በፊት የሞንጎል ኢምፔር ከምታስቡት በላይ እጅግ በጣም ብዙ ቦታዎችን ይገዛል፣ ኮንከር ያደርጋል። ስፔሻሊ የሞንጎል ኢምፔር በጣም ጨካኝ የሆነ ኢምፔር ነው አይደል? ስርወ መንግስት ነው እየተባለ ይነሳ ነበር። ለምን ካላችሁ እጅግ በጣም ብዙ ቦታዎችን ከመያዙ እጅግ በጣም ብዙ ቦታዎችን ኮንትሮል ከማድረጉ የተነሳ የሞንጎል ኢምፔር የገዛቸው አንዳንድ ቦታዎች ምንም አይነት ሰው የላቸው። ሞንጎል ኢምፔር የሆነ ቦታን ኮንትሮል ሲያደርግ ከሚባለው በላይ እዛ አካባቢ ያሉ ሰዎችን ሊትራሊ ይገላቸዋል፣ ያጠፋቸዋል። ምንም ነገር እንዳይቀር ነው የሚያደርገው። ለዚህ ነው በዛ ጊዜ ስፔሻሊ በድሮ ጊዜ ሞንጎል ኢምፔር ከሚገዛቸው የተለያዩ ግዛቶች መካከል የተወሰኑት ግዛቶች ሊትራሊ በሚባል ደረጃ ምንም አይነት ሰው የሌለባቸው ግዛቶች እንደነበሩ ትመለከታላችሁ። በተለይም በዚህ ጊዜ ሞንጎል ፓላስቲና አካባቢ ላይ ከሚባለው በላይ ግዛቱን እያስፋፋ፣ ግዛቱን ማስፋፋ ብቻ አይደለም ስፔሻሊ ስፔሲፊክ በሆነ መንገድ ወይም ለይተው የክርስቲያን ሶሳይቲዎችን አለም ኮሚኒቲዎችን በደንብ አድርጎ ይጨፈጭፍ ነበር፣ አለም ይገል ነበር። አሁን ወደ ጀሩሳሌም አለም ወደ እስራኤል የሚባሉ አካባቢ አለም ወደ ፍልስጤም ወደሚባሉት አካባቢ ላይ ስፔሻሊ ከፍተኛ የሆነ ክርስቲያኖች ላይ ጭፍጨፋ እንደሚያደርግ አለም ክርስቲያኖችን ለይቶ እንደሚገል ትመለከታላችሁ። በዚህ ሰዓት ነበር ስድስተኛው የመስቀል ጦርነት አለም ክሩሴድ የሚባለው ነገር የጀመረው። ለምን ይህን ነገር አነሳልን? አሁን ከምታወራው ቶፒክ ጋር ምን ያገናኘዋል ብላችሁ የምጠይቁኝ ከሆነ በተለይም ይህን ስድስተኛው የክሩሴድ ጦርነትን ይመራው የነበረው ሰው በዛ ጊዜ የፈረንሳይ ንጉስ የነበረው ኪንግ ሊው 9ኛ ነበር። ይህ ሰው ሊትራሊ ክርስቲያኖች መጨፍጨፍ የሌለባቸውን በማለት ነበር በተለይም የክሩሴድ ሰራዊትን አንድ ላይ በማስተባበርና ኮላቦሬት በማድረግ ከሌሎች ሀገራቶች ጋር በሱ መሪነት ስፔሻሊ ይህን ነገር ለማስቆም ወደ አፍሪካ የመጣው። መጀመሪያ ግን በተለይም ይህ ሰው ግብፅን ለመውረር ፍላጎት እንዳሳየ ትመለከታላችሁ። በዚህም ግብፅን ኮንትሮል ለማድረግ እንቅስቃሴ እንደጀመረ ታያላችሁ። በዚህ ጊዜ ነበር በተለይም የመጨረሻው የአዩቢድ ሱልጣን ነው ተብሎ ይገመት የነበረው ሱልጣን አልማሊክ አልሳሊ በዚህ ጦርነት እንደሞተ አሊያም እንደተገደለ ትመለከታላችሁ ማለት ነው። ነገር ግን መሪያቸው ቢሞትም ማምሉኮች ስፔሻሊ ግብፅን ከወረራ እንዳዳኗት ትመለከታላችሁ። በስድስተኛው የክሩሴድ ጦርነት ስፔሻሊ ማምሉኮች መሪያቸው ቢሞትም ከክሩሴድ ጦረኞች ጋር በመዋጋት በተለይም እንዳሸነፉ፣ ማሸነፍ ብቻ አይደለም ኪንግ ሊው 9ኛ እንደማረኩትና እንደያዙ ትመለከታላችሁ። ይህ የሚያሳየው ማምሉኮች በወታደርነት ውስጥ ስፔሻሊ ምን ያህል ጠንካራ እንደሆኑ የሚያሳይ አንድ ምልክት እንደሆነ ታያላችሁ ማለት ነው። በዚህ ጊዜ ነበር በተለይም መሪያቸው አልማሊክ አልሳሊ ሲሞት ስፔሻሊ ሌላ መሪ እንደተተካላቸው ትመለከታላችሁ። ነገር ግን ያ መሪም ወዲያው ነበር የሞተው አሊያም የተገደለው። በዚህ ጊዜ ነበር ሙሉ ለሙሉ በሚባል ደረጃ ስፔሻሊ ማምሉኮች የፖለቲካል ፓወሩን ኮንትሮል ያደረጉት። በተለይም ከ1250 ጀምሮ ስፔሻሊ ማምሉኮች የራሳቸውን ሰው እየሾሙ ግብፅን ለ260 ዓመታት ማለትም እስከ 1571 ድረስ እንደገዙ አሊያም እንዳስተዳደሩ ትመለከታላችሁ ማለት ነው። ስለዚህ በዚህ መንገድ ነበር ስፔሻሊ ይህም መንገድ አሊያም ይህም ፕሮሰስ በመከተል ነበር ማምሉኮች ግብፅን ሙሉ ለሙሉ ኮንትሮል ያደረጉት ማለት ነው። ስፔሻሊ ማምሉኮች ግብፅን ማስተዳደር ከጀመሩ በኋላ ግብፅ ከምታስቡት በላይ በጣም ጠንካራ ፓወርፉል፣ በጣም ያደገች ሀብታም የሆነች ሀገር አድርጓት ነበር። በተለይም በኢኮኖሚ በሚሊታሪ እንዲሁም በፖለቲካ ግብፅ ውስጥ ከዛ በፊት ታይቶ በማይታወቅ መንገድ ስፔሻሊ ግብፅ በጣም ገናናና ታዋቂ ሀገር፣ በጣም ጠንካራ የሆነ ሀገር እንዳደረጓት ትመለከታላችሁ። በዚህም ጥንካሬያቸው ስፔሻሊ ማምሉኮች የተለያዩ ቦታዎችን
እንደገዙ የተለያዩ ቦታዎች ላይ ኤክስፓንድ እንዳደረጉ ታያላችሁ። ለምሳሌ እንኳን በምንመለከትበት ጊዜ ወደ ኑቢያ እንደመጡ በተለይም አሁን ላይ ሱዳን የምንላትን ሀገር በዛ ጊዜ ሙሉ ለሙሉ ኮንትሮል አድርገው እንዳስተዳደሩ እንደገዙ የምታዩ ነው። በተለይም በዛ ጊዜ ማምልኮች በትራንስሳሃራ ትሬድ ውስጥ እጅግ በጣም ከፍተኛ የሆነ ኢኮኖሚክ ኢንጌጅመንት ያደርጉ ነበር። ይህ ነገርም ሊተራሊ ኢኮኖሚያቸውን በደንብ አድርጎ ሰፖርት እንዳደረገው ትመለከታላችሁ። ከዛም በተጨማሪ ከተለያዩ የሆኑ ፓሪስቶች አለም ከሩቅ ምስራቅ ሀገር ጋር የተለያዩ የሆኑ ነገሮችን ይገበያዩ ነበር፣ አሊያም እርስ በርስ ይለዋወጡ ነበር። ይሄ ነገርም ኢኮኖሚያቸውን በደንብ አድርጎ ጠንካራ እንዳደረገላቸው ትመለከታላችሁ። አዜንዶብ ዘዴ ኢኮኖሚያችሁ ጠንካራ ነው ማለት ፈለጋችሁም አልፈለጋችሁ ሚሊታራችሁ አሊያም ወታደራዊ አቅማችሁ ጠንካራ ነው ማለት ነው። በእንደዚህ አይነት ነገሮች ስፔሻሊ ማምልኮች በደንብ አድርገው ግብፅን እንደገነቡትና ጠንካራ እንዳደረጓት ትመለከታላችሁ። እነዚህ ሰዎች እንዳልኳችሁ ከቱርክ ነው የመጡት። የግብፅ ዜጋ አሊያም የግብፅ ሰዎች አይደሉም። ነገር ግን ግብፅን ከምንም በላይ ጠንካራ የሆነች ሀገር አድርገው ፎርምድ እንዳደረጓት አሊያም እንደመሰረቷት ትመለከታላችሁ። እንደውም በዛ ጊዜ ሌሎች አረቦች አሊያም ሙስሊሞች ማምልኮችን እንደ ትልቅ ፓወርፉል የሆነ ነገር ነው የሚያዩዋቸው። ማለትም እንዲላስረዳችሁ ለምሳሌ እነዚህ ሰዎች ስፔሻሊ በስድስተኛው የክሩሴድ ጦርነት ሙሉ ለሙሉ የክሩሴድ ሰራዊትን አሸንፏል። ይሄ ማለት አሸንፏል ማለት በተለይም ክሩሴድ በዛ ሰዓት ሙሉ ለሙሉ ግብፅን ኮንትሮል ቢያደርግ ኖሮ ግብፅን ሙሉ ለሙሉ ክርስቲያኖች ሊያደርጓቸው ይችሉ ነበር። ከዛ በኋላም ስፔሻሊ የሞንጎል ኢንቬሽን ነበር። ሞንጎላውያን ቅድም እንዳልኳቸው በጣም አግሬሲቭ የሆኑ ሰዎች ናቸው፣ አለም ኢምፓየርስ ናቸው። ሙሉ ለሙሉ ነበር ግብፅን የሚያጠፏት። ስለዚህ ሞንጎል ግብፅን ልትወር ስትል ስፔሻሊ ማምልኮች እንዳትወረድ እንዳደረጉ ሞንጎሎችን እንዳሸነፉ ትመለከታላችሁ። በዚህ የተነሳ ሌሎች የአረብ ሀገራቶች ሊተራሊ ማምልኮችን እንደ አዳኝ የግብፅ አዳኝ አድርገው እንደሚያዋቸው አለም እንደሚስሏቸው ትመለከታላችሁ ማለት ነው። በዚህ ስፔሻሊ ማምልኮች እስከ 260 ዓመት ድረስ ካልተሳሳትኩ እስከ 250 ዓመት አካባቢ ድረስ ሙሉ ለሙሉ በጥንካሬ ግብፅን ማስተዳደር እንደቻሉ የምታዩ አለም የምትመለከቱ ይሆናል ማለት ነው። ነገር ግን ለጠንካራውም ያው ጠንካራ አይጠፋማ። ስፔሻሊ በ1517 አለም በ1516 አካባቢ ኦቶማን ኢምፓየር ግብፅን መውረር እንደጀመረች ትመለከታላችሁ። ኦቶማን ኢምፓየር በጣም ጠንካራ የሆነች ኢምፓየር እንደሆነች ታውቃላችሁ። በ1517 አካባቢ በተለይም ኦቶማን ኢምፓየር ግብፅን መውረር እንደጀመረች ትመለከታላችሁ። ሙሉ ለሙሉ በሚባል ደረጃም ከተወሰነ ጊዜ በኋላ ስፔሻሊ ኦቶማን ኢምፓየር ግብፅን ሙሉ ለሙሉ ኮንትሮል እንዳደረገች የማምሉክም አገዛዝ ከግብፅ ውስጥ ሙሉ ለሙሉ ለአንድና ለመጨረሻ ጊዜ ኮላፕስ እንዳደረገ አሊያም እንዳደረገ ትመለከታላችሁ ማለት ነው። ግን ለምንድን ነው ኦቶማን ኢምፓየር ግብፅን የወረረችው ብለን በምንመለከትበት ጊዜ በተለይም በ14 በ15 እና በ16ኛው ክፍለ ዘመን ሊትራሊ የተለያዩ ሀገራት ኢኮኖሚክ ላይ መሽቀዳደም ይዞ ነበር። ኦቶማን ኢምፓየር ግብፅን ሙሉ ለሙሉ ኮንትሮል ካረኳት እንደምታውቁት ግብፅ ለሬድ ሲ እና ለኢንዲያ ኦሽን ቅርብ ናት። ግብፅን ኮንትሮል ካረኩ ኢንዳይሬክትሊ ስፔሻሊ የኢንዲያ ኦሽን እና ሬድ ሲ አሊያም ቀይ ባህርን ኮንትሮል ማድረግ ይችላለሁ። በዚህም ከሌሎች የአውሮፓ ሀገራት ለየት በማለት ይህን ቦታ ኮንትሮል በማድረግ አሊያም በመያዝ ስፔሻሊ በኢኮኖሚ ጠንካራ እሆናለሁ ብሎ በማሰብ ነበር ኦቶማን ኢምፓየር ግብፅን የወረረው ማለት ነው። ኦቶማን ኢምፓየር በ1517 አካባቢ ሙሉ ለሙሉ ግብፅን እንደወረረና እንደገዛ ትመለከታላችሁ ማለት ነው። የማምሉክ አገዛዝም ከ1250 የጀመረው የማምሉክ አገዛዝ ስፔሻሊ እስከ 1517 ለ260 አሊያም ለ250 አካባቢ ዓመታት ግብፅን አስተዳድሮ ፋይናሊ በኦቶማን ኢምፓየር እንደተሸነፈና የማምሉክ አገዛዝ ሙሉ ለሙሉ ከግብፅ እንደወደቀ አሊያም እንዳበቃለት የምታዩና የምትመለከቱ ይሆናል ማለት ነው። እኔ ቶፒክ በዚህ መንገድ አንደርስታንድ አድርጋለሁ። ኔክስት በአዲስ ቪዲዮ በሌላ ቶፒክ የምንገናኝ ይሆናል።